ሻሎም በያላችሁበት የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። የአባቴ ብሩካን ዛሬ ወደ እናንተ ይዤ የመጣሁት ሰው ማን ነው በሚለው ስለ ሰው መነሻ ማወቅ ያለብን ነገር ስላለ ብዙ ለማየት ሞክረናል። አሁን ደግሞ ስለ ራሳችን ማወቅ ደግሞም ስለ ጠላቶቻችን ማወቅ ስለ እግዚአብሔር ማወቅ የግድ ይለናል። ለዚህ ደግሞ ምን ያስፈልጋል የሚለውን ለማወቅ የእግዚአብሔርን ቃል ማየትና ማንበብ የእግዚአብሔርን ቃል ሁሌ እያሰላሰለን በሕይወታችን ላይ ጆይን ሁሌ እያደረገን መቀጠል አለብን ማለት ነው። ክብር ለኢየሱስ ይሁን። ይህም ደግሞ በዚህ ዓለም ያለው ቀውሶች እግዚአብሔርን ካለማወቅ የሚጀምሩ ናቸው። እኛ ቅዱሳን ማወቅ ያለብን ነገር ቢኖር በዚህ ዓለም ያሉ ቀውሶች እግዚአብሔርን ካለማወቅ የሚጀምሩ ናቸው። እንዲሁ እግዚአብሔርን ካላወቀን የሚገጥመን ምንድነው ካለን፣ አንደኛ እግዚአብሔርን ካላወቀን ማንነታችን ልናውቅ አንችልም። እግዚአብሔርን ካላወቀን ማንነታችን ማወቅ አንችልም። ሁለተኛው ማንነታችንን ካላወቀን ወንድሞቻችንን ልናውቅ አንችልም። ወንድሞቻችንን ለማወቅ እግዚአብሔርን ማወቅ ያስፈልገናል። ሶስተኛው ወንድሞቻችንን ካላወቀን ጠላቶቻችንን ልናውቅ አንችልም። ስለዚህ ሶስት ነገርን ስለያዘ ስለ ራሳችን ማንነት ማወቅ ግድ ይለናል። ይሄ አንድ ክርስቲያን አማኝ ነኝ የሚለውን ሰው የሚወክል ነው። የግድ ማወቅ አለበት። ስለ ራሱ ሳያውቅ ስለ እግዚአብሔር ማንነት ለማወቅ ከባድ ነገር ነው። ስለዚህ ስለ እግዚአብሔር ሐሳብ ለማወቅ ለመረዳት ከፈለገን ቀድመን እኛው ማን እንደሆነን ራሳችንን ማወቅ የግድ ይለናል። ስለ ራሳችን ለማወቅ በእግዚአብሔር ቃል ነው ራሳችንን የምናውቀው የምንፈትሸው። ራሳችንን ፌሳችንን ወይም ራሳችንን ለማየት ስንፈልግ መስተዋት ውስጥ አድርገን እንደምናይ በመንፈሳዊ ማንነት ውስጥ ራሳችንን ለማንበብ ወይም ለማየት ከፈለገን በእግዚአብሔር ቃልና የእግዚአብሔርን ቃል ብቻ ነው መጠቀም ያለብን። እንግዲህ ቅዱሳን ስለ ሁለንተናችን ስናውቅ ነው ስለ እግዚአብሔርም ሆነ ስለ ጠላቶቻችን ሆነ ስለ ሌላው ነገር ወደ ማወቅ ለእድገት ስለ መንፈሳዊ እድገታችን ራሱ እጅግ በጣም ወሳኝ የሆነ ስለሆነ ነው። ሰውን ማወቅ ስለሚያስፈልገን ስለ ሰው ሁለንተና መረዳት ስለሚያስፈልገን መሰረታዊ የሆነ ፖይንት ስላለው ነው። እና በክርስትናው ዓለም የሰው ልጅ ከምን እንደተሰራ ከሚንጸባረቅባቸው የተለያዩ አመለካከቶች መካከል ቀዳሚውን ስፍራ የሚይዙት የዳይኮቶሚና የትራይኮቶሚ ዶክትሪኖች ናቸው። እንግዲህ የሚቀድመው ማን ነው? ዳይኮቶሚ ነው። የዳይኮቶሚውን አባባል ማወቅ ያስፈልጋቸዋል። ዳይኮቶሚ ምን ብሎ ያስተምራል? ዶክትሪኒው ማለት ነው። የዳይኮቶሚ ዶክትሪኑ የሚያስተምረው የሰው ልጅ በስጋና በነፍስ ብቻ የተዋቀረ ነው ብሎ ነው የሚያስተምረው። ስለዚህ በቃ በስጋና በነፍስ ብቻ ነው፣ ነገር ግን ምን የለም መንፈስ የለውም ማለት ነው። ስለዚህ የሰው ልጅ የተፈጠረው በእነዚህ በሁለቱ ላይ ብቻ ነው በሚል ዳይኮቶሚ በሚለው አስተምሮ ዶክትሪኑ ላይ በጥልቀት ዲፕሊ እኛ ስንመለከተው የሚያሳየው ምንድነው? በነፍሱና በስጋው ብቻ ነው የተዋቀረው የሚል ሲሆን ሰው በስጋው ከቁሳዊ ዓለም ጋር መገናኛ እንደሆነና መንፈስ ግን ከመንፈሳዊ ዓለም ጋር ከእግዚአብሔር ጋር የሚገናኝና የነፍስ አንድ ክፍል እንደሆነ
ይገልጻል ይላል። አያችሁ የነፍስ አንድ ክፍል እንደሆነ ነው የሚገልጸው። ምንን? መንፈስ ማለት ነው። አያችሁ በውስጡ ይዞ ነው ያለው ማለት ነው። አቅፎ የነፍስ አንድ ክፍል ነው ብሎ ነው። መንፈስ ራሱን የቻለ ነው። ግን የሰው መንፈስ ራሱን የቻለ ነው። የሰው ነፍስ ራሱን የቻለ ነው። የሰው ስጋ ራሱን የቻለ ማንነት ነው። ስለዚህ የዳይኮቶሚ አስተምሮ ደግሞ በነፍስ ውስጥ የሚገኝ የመንፈስ መገለጥ ደግሞ በነፍስ ውስጥ የሚገኝ ነው ብሎ ነው የሚያስተምረው እና የዳይኮቶሚ አስተምሮ ይህንን ይመስላል። እንኳን ሌላም ጭማሪ ከተመለከተን በጣም የሚገርም ዳይኮቶሚ ያስቀመጣቸው ነገሮች አሉ። ነፍስና መንፈስን መጽሐፍ ቅዱስ በተለዋዋጭነት ይጠቀምባቸዋል በማለት ሰው ማለት የሚዳሰስ ስጋና የማይዳሰስ ነፍስ መንፈስ ያለው ፍጡር ነው ብሎ ይሟገታል። ዘፍጥረት 2:7፣ መክብብ፣ መዝሙረ ዳዊት 125 ከቁጥር 7፣ ማቴዎስ 10:28፣ ሁለተኛ ቆሮንቶስ 5:1-10 ባለው ላይ አስቀምጦ ይሟገታል ማለት ነው። ዳይኮቶሚ ትራይኮቶሚ ደግሞ የትራይኮቶሚ ዶክትሪኑ የሰው ልጅ በስጋ በነፍስና በመንፈስ የተዋቀረ ነው የሚል ነው። የሰው ልጅ ስጋዊ አካል ከቁሳዊው ዓለም ጋር ሲገናኘው፣ ነፍስ ደግሞ የማንነት የህልውና ምንጭ እንደሆነ እንዲሁም መንፈስ ደግሞ ከአምላክ ጋር የሚገናኝ እንደሆነ ይገልጻል። በዚህ አስተሳሰብ መሰረት ሶስቱም የራሳቸው ማንነት እንዳላቸው ያስቀምጣል። በዚህም ምክንያት ያልዳነ ሰው መንፈሳዊ ሞትን እንደሚሞት ይታመናል። አንደኛ ተሰሎንቄ 5:23ን በማስቀመጥና አንደኛ ቆሮንቶስ 15:44ን ሉቃስ 10:27ን በማስቀመጥ ይሟገታል። ስለዚህ በእነዚህ በሁለቱ መካከል ያለው ልዩነት ስንመለከት ትክክለኛ የሆነው የቱ ነው ብለን ማየት እንችላለን። ስለዚህ ትክክለኛ የሆነውን እኛ በምንድን ነው የምናውቀው ከተባለ ቂኖነ መጽሐፍ በሚባለውን የቂኖንን መጽሐፍ በማየት ይሄ ለይተን ትክክለኛ የሆነውን በህይወታችን ላይ ማወቅ ስለ ሰው ሁለንተና መረዳት ያስፈልገናል እና ሌላ ደግሞ በዚህ ላይ ተንተርሶ የትራይኮቶሚ አስተምሮ ላይ ስንመለከት እጅግ በጣም የሚገርም ነው እና የትራይኮቶሚ አስተምሮ ላይ ስናይ ወደ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 ላይ እንዲህ የሚል ቃል እናገኛለን። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አያችሁ የትራይኮቶሚ ነው የሚጸናው ማለት ነው። ዳይኮቶሚ የሚሟገተው ትክክለኛ አይደለም። ትራይኮቶሚ ግን በትክክል ዘርዝሮ ነው ያስቀመጠው። እንዴት ነው ዘርዝሮ ያስቀመጠው? መጽሐፍ ቅዱስ ትክክለኛ የሆነውን ሐሳብ እዚህ ጋር ነው የሚናገረው። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም 1፣ ነፍሳችሁም 2፣ ስጋችሁም 3። ስለዚህ መንፈስ፣ ስጋ፣ ነፍስ እንዳለ ሶስቱንም ነው የሚያስቀምጠው። ሐዋርያ ጳውሎስ ለተሰሎንቄ ሰዎች ይህንን አስረግጦ ስለ ሰው ሁለንተና ተናግሯል። ሌላም ደግሞ ለማየት ከፈለገን ዕብራውያን ምዕራፍ 4 ከቁጥር 12 ላይ ማግኘት ይቻላል። የሰውን ሁለንተና ለይቶ መማር ለምን አስፈለገ? ለምንድን ነው የሚያስፈልገው? ስለ ሰው ሁለንተና ለይተን እንድናይ ግድ የሆነብን ነገር ምንድን ነው? አንደኛ መጽሐፍ ቅዱስ ስለሚያስተምር ነው። መጽሐፍ ቅዱስ እዚህ ጋር ሐዋርያ ጳውሎስ ሲያስተምር አይተናል። ስለ ሰው ሁለንተና መረዳት ያስፈልገናል። ስለ ራሳችን ማንነት ሳናውቅ ስለ እግዚአብሔር ማንነት ማወቅ አንችልም። ስለ ጠላቶቻችን መረዳት ማወቅ አንችልም። መጀመሪያ ስለ ራሳችን ማወቅ አለብን ማለት ነው። ስለዚህ መጽሐፍ ቅዱስ ስለሚያስተምር ነው፣ የሚደግፈው ስለሆነ ነው። ለእውነተኛ መንፈሳዊ እድገት በጣም ጠቃሚ ስለሆነ ነው። ሁለተኛው ለእውነተኛ መንፈሳዊ እድገት በጣም ጠቃሚ ስለሆነ ነው። ሶስተኛው ከማንነት
ቀውስ ነፃ ለማውጣት ነው። ከማንነት ቀውስ ነፃ ለማውጣት መማር ያስፈልገናል ስለ ሰው ሁለንተና። አራተኛ መጽሐፍ ቅዱስ ስናነብ ቶሎ ለመረዳት እንዲቀልልን። መረዳት የሚባለው የሚመጣው ከየትኛው መንፈሳዊ ክፍላችን ነው? ቶሎ መረዳትን የሚቀበለው ሀሳባችንን ልክ ከእግዚአብሔር ጋር የሚያገናኘን የቱ ነው የሚለውን እንዳየነው ነው። ስለዚህ ነው የሚያስፈልገው። ሌላ ደግሞ ስለዚህ የተሳሳቱ ስለ ሰው ያለን አመለካከቶች አሉ። አሁን በዚህ ላይ በደንብ ማየት ያለብን ነገር አለ። እኛ እስከ ድሮ ሳናውቅ የምንላቸው ነገሮች የስህተት አባባሎች፣ በሳይንቲፊክ በምንነዳቸው ነገሮች በጣም ስህተት ነው። እኛ በሳይንቲፊክ ሳይሆን መመራት ያለብን በእግዚአብሔር ቃል መመራት ስላለብን ነው። ዛሬ ይህንን ለማስተማር እንድነሳሳ ውስጥ የመንፈስ ቅዱስ የገባው እና በመጀመሪያ ሰው ሊታወቅ የሚገባው በማንነቱ እንጂ በጾታው አይደለም። ወንድ ብሎ ከፍ ማለት፣ ሴት ብሎ ዝቅ ማለት እንዳይኖር እግዚአብሔር መጀመሪያ ሰውን በራሱ መልክና ምሳሌ ነው የፈጠረው። እግዚአብሔር የፈጠረን በራሱ መልክና ምሳሌ ነው። ወንድ ብሎ ከፍ ማለት፣ ሴት ብሎ ዝቅ ቦታ ማን ነው የሰጠው? አልተሰጠም። ስለዚህ አሁን ሁለቱም እኩል ኃላፊነትና ዓላማ ነው ያላቸው። የሁለቱም ወንድም ሆነ ሴትም ሆነ ለሁለቱም እኩል ኃላፊነት እንዳላቸው ጾታ መራቢያና መባዣ ነው እንጂ ባላንስ የሚሰጥበት አይደለም። ስለዚህ ነው እነዚህን በስፋት ለመረዳት እንዲመቸን ነው ማወቅ ያለብን ስለ ሰው ሁለንተና። ሌላ የመጨረሻው ድሮ ሰውን ሰው ያደረገው ስራው ነው ይባላል እና ስራ ቢሆን ኖሮ ከባድ ነው። ይሄ አባባል በጣም ከባድ ነው። ስራው አይደለም። ስራው ቢሆን ኖሮ አህያም እየሰራ አይደል እንዴ? ስንት የሚሰራ ስንት ነገር አለ። ስራው ቢሆን ከኛ በልጦ ቀድሞ ሰው መሆን ያለባቸው እንስሳቶች ብዙ ናቸው። ስለዚህ ስራው ሳይሆን በእግዚአብሔር አምሳል መፈጠራችን ነው ሰውን ሰው ያደረገው። ሰውን ሰው ያደረገው ስራው ነው የሚባለው አባባል በጣም የተሳሳተ አመለካከት ነው። ስለዚህ ሰውን ሰው ያደረገው በእግዚአብሔር አምሳል መፈጠሩ ነው እንጂ ስራው አይደለም። ሌላ ደግሞ አመለካከት ነው። ይሄ የሰው እስከ ድሮ አመለካከትና አባባሎች በጣም የተሳሳቱ። ሰውን ሰው ያደረገው ስለ ነገ ማሰብ መቻሉ ነው የሚባል። ይሄ የተሳሳተ አመለካከት ነው። ሰውን ሰው ያደረገው ስራ ወይም ማህበራዊ ተሳትፎ ስላለው ነው የሚባል አመለካከት። ሰውን ሰው ያደረገው በእግዚአብሔር መልክና በእግዚአብሔር አምሳል መፈጠሩ ነው። በቃ 4 ነጥብ መጽሐፍ ቅዱስ በሚያረጋግጥልን ሰውን ሰው ያደረገው ሰውን እግዚአብሔር በመልኩና በምኑ ፈጠረ? በአምሳሉ ፈጠረ ይላል። ስለዚህ ሰው ከሁለት ነገር የተገኘ ውጤት ነው። አንደኛ ከሁለት ነገር ሲል አንድ የተገኘበት ምንጭ ሰው የተገኘበት ምንጭ ከምድር አፈር። ሁለተኛው ሰው እንዲሆን የተገኘው ከምንድነው? እስትንፋስ እግዚአብሔር ራሱን እስትንፋስ እፍ ብሎ ስላካፈለው ነው። በዚህ ውስጥ ባለው ማንነት ለይተን ውስጡ ላይ ያለውን ዲፕሊ ገፍተን ስናይ ነው ስለ ሰው መንፈስ፣ ስለ ሰው ስጋ፣ ስለ ሰው ነፍስ አጣርተን በደንብ ከተረዳን በኋላ ነው ነገሩም ይገባልን። ስለዚህ ስለሰማችሁኝ አመሰግናለሁ። ተባረኩ። ሻሎም